ሰላም እንዴናችሁ አማን ነው ካሳውን ደረጀ ነኝ ከራዲካል ቲቶር የግሬድ 11 ፊዚክስ ዩኒት 3 ኤክሰርሳይሶችን መስራት ጀምረን ነበር ኤክሰርሳይዝ 3.7 ላይ ደርሰናል ሶ በዚህኛው ቪዲዮ ኤክሰርሳይዝ 3.7 3.8 እና 3.9ን አብረን እንሰራለን ማለት ነው በጣም አሪፍ ሶ ኤክሰርሳይዝ 3.7 ምን ይለናል by how much would the centripetal acceleration change if the speed of a car changes from 30 km/h to 90 km/h ኦኬ ሶ ኢኒሻሊ ይሄ መኪና በአንድ ከርቭድ ፓዝ ላይ እየተጓዘ ነው ሶ ኢኒሻሊ በ30 ኪሎሜትር/ህ ነበር ሲጓዝ የነበረው አሁን ፍጥነቱን ወደ 90 ኪሎሜትር/ህ ጨመረ ኦኬ ሶ በዚህ ለውጥ መሰረት የሚኖረው የሴንትሪፔታል አክሰለሬሽን ለውጥ ምን ያህል ነው ኦኬ በጣም አሪፍ ሶ ሴንትሪፔታል አክሰለሬሽን ማለት እንዴት ነው ካልኩሌት እናደርገው which is tangential velocity ሲካፈል ለራዲየስ r ማለት ነው አይደል ሶ በዛ መሰረት እሺ ኢኒሻሊ which is በ30 ኪሎሜትር/ህ የተጓዘ እያለ የነበረው ሴንትሪፔታል አክሰለሬሽን which is በዚህ መልኩ which is 30 ኪሎሜትር/ህ ለሆል ስኩዌር ሲካፈል r አድርገን we will get this one okay ሶ አዲሱን ሴንትሪፔታል አክሰለሬሽን which is በ90 ኪሎሜትር/ህ ፍጥነት መጓዝ ከጀመረ በኋላ የሚኖረውን ሴንትሪፔታል አክሰለሬሽን በዚህ መልኩ እናስቀምጣለን and we will get this one okay ሶ አሁን ነባሩን which is አዲሱን ሴንትሪፔታል አክሰለሬሽን ለነባሩ ሴንትሪፔታል አክሰለሬሽን ስናካፍል which is this one a over b ሲካፈል ለc over d ማለት ነው ኦኬ ሶ እንዴት ይቀመጣል ማለት ነው this one a over b ሲባዛ ለd over c ማለት ነው ኦኬ ሶ በዚህ መልኩ ወደ ማባዛት እንቀይረዋለን ነው ሲምፕል አይደል ሲምፕል ማትስ ሶ ኪሎሜትር/ህ ስኩዌር በኪሎሜትር/ህ ስኩዌር ይጠፋል ሶ ራዲየስ ባይ ራዲየስ 20 በ20 ሶ 80 ሲካፈል ለ9 ኦኬ ሶ አዲሱ ሴንትሪፔታል አክሰለሬሽን የነባሩን ሴንትሪፔታል አክሰለሬሽን ስንት ነው 9 እጥፍ ነው ማለት ነው ኦኬ ሶ ሴንትሪፔታል አክሰለሬሽኑ በ9 እጥፍ ነው የተቀየረው ወይም የጨመረው ማለት ነው በጣም አሪፍ ወደ ኤክሰርሳይዝ 3.8 ደርሰናል ሶ ምን ይልናል suppose the diameter of the merry-go-round in figure 3.20 is 4 meter okay so this is figure 3.20 and the diameter ማለት which is ከዚህኛው ጫፍ እስከዚህኛው ጫፍ ማለት ነው አይደል 4 ሜትር ነው ሶ ሬዲየሱ ስንት ነው 2 ሜትር ኦኬ ሶ ኤ ላይ ምንድነው የጠየቅነው what will be the radial acceleration of the kid if she rotates one rotation every 3 ሰከንድ ማለት ኦኬ ሶ አንድ ሮቴሽን ኦኬ ሶ ከዚህ ጋር ተነሳ አንድ ሮቴት ስታረግ which is 3 ሰከንድ ቢፈጅባት ራዲያል አክሰለሬሽኑ ወይም ሴንትሪፔታል አክሰለሬሽኑ ምን ያህል ነው የጠየቅነው ኦኬ ሶ ሴንትሪፔታል አክሰለሬሽን ወይም ራዲያል አክሰለሬሽን ካልኩሌት የምናደርገው እንዴት ነው which is tangential velocity ስኩዌር ሲካፈል ለራዲየስ r አይደል ሶ ስቲል ታንጀንሻል ቬሎሲቲውን ደግሞ አናውቀውም ኦኬ ሶ ታንጀንሻል ቬሎሲቲ ማለት አንጉላር ቬሎሲቲ ሲባዛ r ነው አይደል ሶ ስቲል እዚህ ውስጥ ደግሞ አንጉላር ቬሎሲቲውን አናውቀውም አይደል ሶ አንጉላር ቬሎሲቲ ማለት አንጉላር ዲስፕሌስመንት ሲካፈል ለታይም ነው which is አንጉላር ዲስፕሌስመንታችን አንድ ሪቮሉሽን ነው ያለን which is 360 ዲግሪ ወይም 2 ፓይ አይደል ሶ we will get simple maths አይደል ሶ 2.09 ይሆናል rad per second ማለት ነው ኦኬ ሶ this is the angular speed ማለት ነው ሶ ታንጀንሻል ስፒድ ማለት አንጉላር ስፒድ ወይም ታንጀንሻል ቬሎሲቲ ማለት አንጉላር ቬሎሲቲ ሲባዛ በራዲየስ r ነው ሶ v አገኘን ማለት ነው which is ይሄ which is 2.09 ሲባዛ r ስት ነው ራዲየሱ ሶሪ ዲያሜትሩ 4 ሜትር ስለሆነ ራዲየሱ የሱ ግማሽ ነው which is 2 ሜትር and we will get this one ማለት ነው ኦኬ so this is the tangential velocity so አሁን ወደ ኦሪጂናል ፎርሙላችን ወይም ወደ መጀመሪያው ፎርሙላችን እንመለስና ይሄን ቫልዩ እዚህ እንከታለን ነው ኦኬ so we will get ይሄን ስናስገባ ስኩዌር አድርገን ለሁለት ስናካፈል which is 8.73 ሜትር per second square radial acceleration ይሆናል ወይም centripetal acceleration ይሆናል ማለት ነው ኦኬ so በዚህ መልኩ እናስቀምጣለን በጣም አሪፍ ኤክሰርሳይዝ 3.8 ቢ ላይ ደርሰናል ቢ ምን ይለናል draw schematic circular path that shows the direction of the centripetal acceleration of the circular motion by applying vector subtraction method okay so vector subtraction method በመጠቀም የሴንትሪፔታል አክሰለሬሽኑን ዳይሬክሽን አሳዩ ነው ወይም ስኬማቲክ ዲያግራም ሳሉ ነው የተባለው እሺ ሶ ሌትስ አንድ በዚህ ሰርኩላር ፓዝ ላይ የተጓዘ ያለ አንድ መኪና ኦር አንድ ኤኒ ተንቀሳቃሽ ኦብጀክት ፖይንት ፒ ላይ ነበረ ከዛ ፖይንት ኪው ላይ ደረሰ ብለን እናስብ ኦኬ ሶ ፖይንት ፒ ላይ የሚኖረው ታንጀንሻል ቬሎሲቲ ያለ v1 እንበለው ልክ ፖይንት ኪው ላይ ሲደርስ የሚኖረው ደግሞ ቬሎሲቲ ያለ which is tangential velocity v2 እንበለው ኦኬ so acceleration ስንል which is change in velocity አይደል which is v2 minus v1 ማለት ነው አይደል so በዛ መሰረት v2 minus v1 ኦኬ so አሁን ልናቀናነሱ ልብ በሉ v2 minus v1 ማለት ምን ማለት ነው v2 ሲደመር ኔጌቲቭ ኦፍ v1 ማለት ነው አይደል
v2 ሲቀነስ v1 ማለት v2 ሲደመር ኔጌቲቭ ኦፍ v1 ማለት ነው። ኦኬ ሶ v1 እንደዚህ ከሆነ ኔጌቲቭ ኦፍ v1 ወዴት ይሆናል? ወደ ታች ይሆናል። አያችሁ? ሶ አሁን ሁለት ቬክተሮችን ስንደምር የመጀመሪያው ቬክተር በዚህ መልኩ እንሰራለን which is v2 ሶ ስንደምር ከመጀመሪያው ቬክተር ሄድ ወደ ሁለት ተነስቶ ነው የሁለተኛው ቬክተር ቴል እናገናኝና ድሮ እናደርጋለን። ሶ የመጀመሪያው ቬክተር ይሄውና የመጀመሪያው ቬክተር ሄድ ይሄውና የሁለተኛው ቬክተርን ቴሉን ከመጀመሪያው ቬክተር ሄድ ጋር አገናኝቼ በዚህ መልኩ ሰራለሁ። ሶ የሁለቱ ድምር ማለት ከመጀመሪያው ቬክተር ቴል ወደ ሁለተኛው ቬክተር ሄድ ድሮ የሚደረግ ወይም ዳይሬክት የሚያደርግ ቬክተር ይሆናል። and this is change in v አያችሁ? ኦኬ ሶ change in v in a given time interval ማለት which is acceleration ነው። ሶ in direction የምታዩት this one ወደ ሴንተር ፖይንት የሚያደርግ ዳይሬክሽን ነው። ኦኬ ሶ በዛ መሰረት በዚህ መልኩ እናያለን ማለት ነው። በጣም አሪፍ። ሶ ወደ ኤክሰርሳይዝ 3.9 ገብተናል። ሶ ኤክሰርሳይዝ 3.9 ምን ይለናል? ካልኩሌት the maximum speed with which a car can be driven safely along a curved road of radius 30 ሜትር and banked at an angle of 30 ዲግሪ mind you ቲልት አድርጎ ነው እየተጓዘ ያለው። ሶ which is at an angle of 30 ዲግሪ ነው with the horizontal okay take g 9.8 ሜትር per second square ተጠቀሙ የተባለው። ኦኬ ሶ ታንቴታ ማለት which is v square over radius ይባዛ g ነው አይደለ? ሶ ይሄን ፎርሙላ እንዴት ነው ያገኘነው? mind you አሁን ሰሜሽን ኦፍ ፎርስ along x axis እንፈልጋለን እናስቀምጣለን which is central acceleration አለ። so this is the horizontal component of the normal force አለ በዚህ መልኩ ይቀመጣል። and this one summation of force along y direction እናስቀምጣለን። ኦኬ so mind you summation of force along x direction ሲካፈል summation of force along y direction ብታረጉ you will get tan theta is equal to v square over rg ላይ ትደርሳላችሁ ነው። ኦኬ ሶ ቴክስት ቡካችሁ ላይ ደግሞ ክሊርሊ በደም ተቀምጧል ሪፈር ማድረግ ይቻላል ማለት ነው። ኤኒዌይስ tan 30 ዲግሪ is equal to v square over 30 ሜትር which is radius ስለስተን ሲባዛ g ደግሞ 9.8 ሜትር per second square ተጠቀሙ ተብለናል። ሲምፕል ማትስ ኤንድ ካልኩሌት አድርገን መጨረሻ ላይ ምን ደርሳለን? v is equal to 12.94 ሜትር per second ይሆናል። this is the maximum speed okay so the maximum speed ይሄ መኪና ሴፍሊ በዚህ ኦኬ ፓራሜትር ውስጥ እንዲጓዝ the maximum speed is 12.94 ሜትር per second የሚል ይሆናል ማለት ነው። ኦኬ በጣም አሪፍ በርቱልኝ፣ አጥኑ። ቻናሉን ጠቃሚ ነው ካገኛችሁት ላይ ጓደኞቻችሁ ሼር አድርጉ። ጥያቄና አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ ወይም ቴሌግራም ላይ መጠየቅ ትችላላችሁ። አመሰግናለሁ። ቻው